ድል መተት ብዙ ጊዜ በስልብና ከሆነ የተወሰደው በስልብና ማለት ሆን ብለው ሰዎች ከአንተ ከሆነ የወሰዱት አንተ ወደ እግዚአብሔር በምትቀርብበት ሰዓት እነዛ ሰዎች ያለ ወትሯቸው አንተን ሲፈልጉ ሰላም ሲሉ ከአንተ ጋር መከታተል ሲጀምሩ አንተ ያያቸዋለህ እና በዛውም እግዚአብሔር በአንድ ድንጋይ ሁለት ወፍጮ ያሳውቃል ማን እንደወሰደ። በህልምህም ታያቸዋለህ እንዴት ኬስ ገብቶ ሌባ ሲወስድ ወይ ደግሞ ፊትን ስትታጠብ ወይ ደግሞ እጅህን ስትታጠብ ያ የስልብና ምልክት ነው። እጅህ ካንተ የመወሰድ ምልክት ነው። ያን ህልም ያሳይህና ከዛ በደንብ ስትጸልይ በደንብ አድርጎ እግዚአብሔር ከነዛ ሰዎች ወደ አንተ የሚያመጣው ነገር ኖሮ ሳይሆን ያንተ የተቆለፈብህ ይመልሳል። እንዲህ የሚወሰድ እንደዚህ ብድግ አድርጎ የሚወሰድ ነገር አይደለም። እድል ያንተን ቆልፎ ነው ያን የሚከፍተው ሰይጣን። ያንተን እድል ይዘጋል፣ ግን ያንተን ሙያ የሚመስል ያንተን ተግባር የሚመስል ለነዛ ሰዎች ይሰጣቸዋል። ሰዎች ይሄን አያውቁም። የሚመስላቸው ከአንተ የተወሰደ ነው የሚመስላቸው። አንተን ተጭበርብረሃል በመንፈሱ፣ እነሱ ተጭበርብረዋል በመንፈሱ። ሰው የዚህ ያክል ሞኝ ነው። ምንም የሚወሰድ እድል የለም። ፈቃድ እግዚአብሔር ብቻ ነው የሚሰጠው። ከእግዚአብሔር ይሰጣል፣ እግዚአብሔር ሲፈልግ ያነሳዋል እንጂ ከአንዱ ለአንዱ የሚያደርገው ነገር የለም። እና ወደ መፍትሄው እየቀረብክ የምትመጣው እድልህ እንደተወሰደ ስታውቅ ነው። ካላወቅ መፍትሄ አታገኝም። አልተወሰደብኝም ካልክ መፍትሄ የሌለው እንደዛው እንዳለህ ነው የምትቀጥለው ማለት ነው። ስለዚህ ለመፍትሄ የሚቀድመው ምንድነው ሲባል እውቀት ነው። መጀመሪያ እምነት አለህ፣ ከዛ እውቀት አዎ ስነካው ይበላሽብኛል፣ ገንዘቡ ይበተንብኛል፣ የሆነ እንትን አውትላይን አውጥቼ የሆነ ነገር በቃ ጥሩ ንድፍ ነድፌ ቁጭ ብዬ ሰርቼ መጨረሻው ላይ ይፈታርስብኛል ለምንድን ነው ብለህ ስታስብ ለምን የሚለው ጥያቄ መልስ ያገኛል። በምን? በጸሎት በስግደት። ማንህ እድሌን የወሰድከው እድሌን መልስ አለ። እድሌን የወሰድክ መንፈስ ታሰር ነው ማለት ያለበት። ማን እንዲመልስልህ የምትፈልገው ሰይጣን እንዴት ይመልሳል? አይመልስም ሰይጣን እንትን አይደል? ስለዚህ እድሉን መልስ ተብሎ መንፈስ አይጠየቅም። ምናልባትም ከተጠየቀ ደግሞ አእምሮን መልስ ነው። አእምሮን የከፈትከው መንፈስ ተነሳ ተሰባሰቡ አንድ ቦታ ላይ ተሰብሰቡና ወደ ሲኦል ትሸኛላችሁ ነው እንጂ የሚባለው እድል ሰይጣን አይመልስም። እግዚአብሔር ነው አእምሮን የሚመልስልህ፣ እግዚአብሔር ነው እድልን የሚመልስልህ፣ ፈቃዱን የሚሰጥህ እግዚአብሔር ነው ማለት ነው። ስለዚህ አንድና አንድ ንግግርህ ከእግዚአብሔር ይሆናል። ሁለተኛ ነገር ደግሞ አንተ ጠላትህን አውቀኸው በየቀኑ እየመጡ አንተን ይፈታተኑ የነበሩት ሰዎች በዙሪያ ያሉት ሰዎች ታጠናለህ። የተወሰደብህን እድልህን ቼክ ታደርጋለህ። ለምሳሌ ጋዜጣ ትሰራ ነበር አይደል? አዎ፣ መጽሔትም ጋዜጣም ትሰራ ነበር። የዛ ሰዓት ላይ ብዙ ጊዜ አንተ የሚያስነቅፍ የሚያስተች ምናምን ነገሮች የምታቀርብ ከነበረና ሁልጊዜ ፈተና የሚደርስብህ ከሆነ ግን አሪፍ አይዲያዎች ያለው ሰው ከሆንክ እድልህን የተበላሸው ወይም ደግሞ ስራህም የተበላሸው በዛ ከሆነ በትክክል አንተ ላይ ይሰራ የነበረ መንፈስ አለ ማለት ነው። በጎ ነገሮች ማቅረብ እየቻልኩ በወቅቱ ያለው አትንኩኝ ባይ ከሆነ አንተ በተሰራበት ሰዓት ላይ አትንኩኝ ለምን ስለኔ ትናገራላችሁ የሚል ከሆነ አዎ ያስኬዳል። ግን አንተ ስራህን የምትሰራው ሁሉ እንቅፋት የሚያመጣ ከሆነ ራስን ቼክ ማድረግ አለብህ። ሁሌ እንቅፋት መምጣት እኔ ለምሳሌ ሳስተምር ሁሌ እንቅፋት የለም። አንዳንድ መምህራን ይነቅፋሉ ወይም አንዳንድ ሰዎች ይቃወማሉ። አብዛኛው ሰው ግን ይደግፈኛል ማለት ነው። እና ውጤቱን የማታየው ከሆነ ሁልጊዜ ወደ ታች የምትሄድ ከሆነ እድል ተወስዷል ማለት ነው። እና እድልህን ለማስመለስ ጥረት የምታደርገው ከእግዚአብሔር ነው። ትልቁ መፍትሄ ነው። እግዚአብሔር ሆይ እባክህን ፈቃድህን ስጠኝና የሰጠኸኝን ጸጋ በስርዓቱ እንጠቀምበት፣ ተይዞብኝ የነበረውን እድሌ ክፈት ነው የሚባለው። በፈቃዳችን እድላችን ስለምንዘጋ ማለት ነው። ብዙ ሰዎች በመጽሐፍ ቅዱስ ውስጥ ልክ እንደዚህ እድላቸውን የያዕቆብ ወንድሞች ለምሳሌ ነፃ ናቸው። የዮሴፍ ልጆች በጣም ጥሩ እድል ነበራቸው፣ ግን በራሳቸው የተነሳ ወንድማቸው ዮሴፍ ላይ ስለተነሱበት ዮሴፍ እድሉ በጣም ሰፊ እንደሆነ ታወቀ። እነሱ ደግሞ እድላቸው ተዘጋ። ከዛ እነሱ በረሃቡ በድርቁ ዘመን ወደ ማን ሄደው የሚንከራተቱ ሆነ? ወደ ዮሴፍ መልሶ የሚንከራተቱ ሆነና ከዛ በኋላ ግን ዮሴፍ ጋር ሲደርሱ ግን በፍቅር ተቀበላቸው፣ እድላቸው ተከፈተላቸው። ከዛ በኋላ መልሰው እንደገና ወንድማቸው ጋር በሰላም ኖሩ ይላል። ያ ምንድነው? ስላመኑ ነው። ወንድማቸው ላይ ያደረጉት ነገር ስላመኑ ነው። አንተም ውስጥህ እንደተደረገብህ ካመንክ ነው የምትድነው፣ የተያዘብህ ነገር የሚመለስልህ። ወንድማቸው ላይ ግፍ ስለሰሩ የሰሩት ግፍ መልሶ በራሳቸው መጣባቸው። አንተ ደግሞ ተጨቋኝ ከሆንክ ደግሞ ወንድሞች ላይ የምታደርገው ምንድነው? አቤቱ ጌታ ሆይ እባክህን ወንድሞቼ ተቸግረዋል፣
በተለይ በኒያምማ በተለይ እገሌማ እንደዚህ ሆኗል እያለ ለወንድሞች መልካም ነገር ነበር የሚያስበው እና ይሄ እድሌን የወሰደብኝን ሰውዬ ተበቀልልኝ አይባልም። ልቦና አስጠው ንስሐ እንዲገባ አድርገው ስትል ያንተ እድል ይመለስልሃል። በደምብ ተመልሶልኛል። እንዲያውም የሞተችዋን ሴትዮ ራሷ በጸሎት ማሰብ ስሟን ጠርተን በጸሎት ማሰብ በቃ ምናልባት በእኔ ጉዳይ ከሆነች ሴትዮ የሞተችው ወይም ደግሞ ምን እንኳን ተከታታይ የነበረው በመንፈስ አሰራር ከሆነ ነፍሷን ማር የሰላቢ መተት ሰዎች ላይ የሚያደርጉ ሰዎች ስውር ሌቦችና ዘራፊዎች ናቸው። መንግስት ያላወቃቸው፣ ሰዎች ያልነቁባቸው፣ ለዳኝነት ምድራዊ ሕግ የሌላቸው በስውር ግን በግልጽ የሚሰርቁ ናቸው። በጠራራ ፀሐይ የሰውን ሲሳይ የሚወስዱ በክፋት በስግብግብነት በግለኝነት ያበዱ ናቸው። መጽሐፍ ቅዱስ በማቴዎስ ወንጌል በምዕራፍ 19 ቁጥር 12 ላይ ስለ መንግስተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ ብሎ የሰለቡ ሲል የቆረጡ ማለቱ ነው። እዚህ ላይ የሰለበ የሚለው የቆረጠ የሚለውን ትርጉም ይዟል። የሰላቢ መተት ማለት ሰርተን ለፍተን ወተን ወርደን ያገኘነውን ገንዘብ የሚያባክንና ረዴት የሚያሳጣ እንዲሁም ሰርቶ ለፍቶ አመድ አፋሽ የሚያደርግ ክፉ መንፈስ ነው። የሰላቢ መተት ማለት አንተ ወይም አንቺ ትሰራላችሁ፣ ትለፋላችሁ፣ የምታገኙት ገንዘብ በአጋንንት ስውር ሴራ ወደ አስመተተባችሁ ሰው ይገባል። እናንተ ትለፋላችሁ፣ ትሰራላችሁ፣ የልፋታችሁ ውጤትና የገንዘባችሁ በረከት ወደ አስመተተባችሁ ሰው ይሄዳል። የሰላቢ መተት ማለት እናንተ ሰርታችሁ ለፍታችሁ የምታገኙት ገንዘብ በመተት ሰበብ ከናንተ የሚወጣበትና ወደ አስመተተው ሰው የሚገባበት ክፉ ድርጊት ነው። የሰላቢ መተትን አንድ ሰው የጓደኛውን፣ የወዳጁን፣ የሥራ ባልደረባውን ወይም የሚያውቀውን የአንድን ሰው የገንዘብ በረከት የእድል በረከት ለመሰብሰብ ይጠቀምበታል። የስልብና መተት ያለው ሰው የሚያውቀውንም የማያውቀውንም ሰው ገንዘብ በረከትና እድል ይሰልብበታል። በጣም የሚገርማችሁ ከሰላቢ ክፉ መንፈስ ይልቅ እጅጉን የሚከፉት የሰላቢ መተት የሚያስመትቱት ወይም በሰላቢ መተት የሰውን ገንዘብ የሚሰልቡ ሰዎች ናቸው። እነሱ ከሰላቢው አጋንንት እጅጉን ይከፋሉ። ምክንያቱም በእነሱ ክፋት፣ ምቀኝነት፣ ቅናትና ጥፋት ነው የሰላቢው ክፉ መንፈስ ተጎትቶና ተመትቶ ወደ ሰዎች የሚላከው። የሰላቢ መተት አለባችሁ ማለት በስራችሁ፣ በልፋታችሁ፣ በእውቀታችሁ በምታገኙት ገንዘብና ሕይወት የሚቀና እናንተን ባዶ ለማድረግ ደፋ ቀና የሚል ክፉ ሰው አለ ማለት ነው። በነገራችን ላይ ብዙዎች የሰላቢ መተት ሲባል ገንዘብ ብቻ የሚሰልብ ይመስላቸዋል። የሰላቢ መተት ተብሎ ይጠራ እንጂ ብዙ የሰላቢ መተቶች አሉ። ከነዛ ከጥቂቶች ውስጥ አእምሮን የሚሰልብ የሰላቢ መተት አለ። አእምሯችሁን ከተሰለባችሁ መማር አትችሉም። ብትማሩም ትምህርት አይገባችሁም። ነገሮችን ማስታወስ አትችሉም። በመርሳት ነው የምትታወቁት፣ ምክንያቱም አእምሯችሁ ተሰልቧልና። ሌላው የእውቀት ሰላቢ መተት አለ። ይሄ ደግሞ በጥሩ ሁኔታ እየተማራችሁ በእውቀት ሰላቢ መተት እውቀታችሁ ሲሰለብ ከማወቅ ወደ አለማወቅ ትወርዳላችሁ። የምታውቁት ሁሉ ይጠፋባችኋል። የምታውቁትን ለሰዎች መናገርና ማስረዳት አትችሉም። ያወቃችሁት ነገር በሙሉ ይጠፋባችኋል። ከዛሬ 10 ዓመት በፊት ጻድቃኔ ማርያም የማውቃት አንድ ዶክተር ነበረች። ይቺ ዶክተር ተምራ የዶክትሬት ትምህርቷን ጨረሰች፣ ተመረቀች። በመሃል ድንገት ታመመች፣ በሕክምናው መፍትሄ አጣች። በኋላ ጻድቃኔ ማርያም ለጸበል መታ ተዋወቅኳት። በጣም የሚገርማችሁ 7 ዓመት የተማረችውን የሕክምና ትምህርት በፍጹም አታውቅም። የተማረችው በሙሉ ጠፋት። ትዝ ይለኛል ጻድቃኔ ማርያም ጠበል ተጠምቃ ተሽሏት ወደ አዲስ አበባ መታ በሰው ስራ አገኘችና ስራውን እንድትጀምር ተነገራት። ግን የተማረችውን የሕክምና ትምህርት ልታገለግልበት አልቻለችም። ምክንያቱም የተማረችው አእምሯ ጠፍቷልና። ስራውን ሳትጀምር እመቤታችን ካልማረችኝ ብላ በድጋሚ ጻድቃኔ ማርያም ገባች። የዚች ልጅ ችግሯ የእውቀት ሰላቢ መተት ነው። 7 ዓመት የተማረችበትን እውቀቷን ስለተሰለበች ምንም ማወቅ አልቻለችም። በነገራችን ላይ የእውቀት ሰላቢ መተትና የአእምሮ መተት ያለባቸው ሰዎች እውቀት ይወዳሉ ወይም አንድን ነገር ማወቅ ይወዳሉ። ለማወቅ የሚጥሩትም
የሚፈልጉትም ዓለማዊ ወይም መንፈሳዊ ሊሆን ይችላል። በዚህም ዓለማዊ መንፈሳዊ መጽሐፎችን ይገዛሉ፣ ግን አንዳቸውንም አያነቡም። ምናልባት ማንበብ ቢጀምሩ የጀመሩትን መጽሐፍ አይጨርሱም። ስንት ሰው አለ መጽሐፍ መግዛት የሚወድ ግን የገዛውን መጽሐፍ አንዱንም አያነብም። የሚገዛቸው መጽሐፎች አእምሮን የሚያንጽበት ሳይሆን የመጽሐፍ መደርደሪያውን የሚያሳምርበት ያደርገዋል። መጽሐፍ መግዛት ይወዳሉ፣ ይገዛሉ፣ ግን ለማንበብ ይቸገራሉ። የእውቀት ሰላቢና የአእምሮ መተት ያለበት ሰው ገንዘቡ የሚባክነው በማያነበው መጽሐፍ ነው። መጽሐፍ ሲገዙም ራሳቸውን አጽናንተው ነው። አንድ ቀን አነባለሁ ወደፊት አነባለሁ ብለው አንድ ቀን ሳያነቡ ወደፊትም ሳያነቡ ስንት አንድ ቀኖችና ስንት የወደፊት ቀኖች አልፏቸዋል። ሌላው ደግሞ የእውቀትና የአእምሮ መተት ያለበት ሰው በፍጹም መጽሐፍና መጽሐፍ ማንበብ አይወድም። እንደውም በግድ ላንበብ ካለ ይጨንቀዋል፣ ይደብተዋል፣ ራሱን ያመዋል፣ ያስጠላዋል። በዚህም ማንበብ ይተዋል። ልክ እንደ ዶክተሯ ብዙ ሰዎች ተምረው ምን እንደተማሩ የማያውቋሉ። ዲግሪ ይዘው ማስትሬት ይዘው ግን የተማሩትን በፍጹም የማያስታውሱና የማያውቁ ሰዎች አሉ። በተማሩት የማይሰሩ ሰዎች አሉ። የእናንተ ነገር ሲወሰድ የእናንተ ባልሆነ ነገር ትኖራላችሁ። አንዳንዶቹ ጎበዝ ተማሪ ሆነው ሌሎቹም ጥሩ ተማሪ ሆነው ነገር ግን በድንገት የተማሩት ነገር ይጠፋቸውና ባዶ ይሆናሉ። የተማሩት ሁሉ ይጠፋቸዋል። ይሄ በእውቀት ሰላቢ መተት እውቀታቸው ሲሰለብ ነው። ብዙዎች ልብ የማይሉት የጊዜ ሰላቢ መተትን ነው። ክፉ ሰዎችና ክፉ መናፍስት የሰዎችን ጊዜ ያባክናሉ። የሰው ጊዜ በሰላቢ መተት ይሰለባል። የጊዜ ሰላቢ መተት ማለት በምታገቡበት ጊዜ እንዳታገቡ፣ በምትወልዱበት ጊዜ እንዳትወልዱ፣ በምትማሩበት ጊዜ እንዳትማሩና የህይወት ጊዜያችሁን በአግባቡ እንዳትጠቀሙ የሚያደርግ ክፉ መንፈስ ነው። የእናንተን ጊዜ ሰልበው በእናንተ ጊዜ ያገባሉ፣ ይወልዳሉ፣ ይማራሉ፣ ይሰራሉ። እናንተ ግን የሆነ ነገር አድርጉ ስትባሉ ጊዜ አይበቃኝም ትላላችሁ። ተማሩ ስትባሉ ይህንን ስሩ ስትባሉ ጊዜ ያላችሁ ጊዜ አይበቃኝም ትላላችሁ። ጊዜያችሁ ሲሰለብ የእናንተ ጊዜ በማይረባና በማትጠቀሙበት ነገር ጊዜያችሁን ታባክናላችሁ። ጊዜው የተሰለበበት ሰው ለምንም ነገር ጊዜ አይኖረውም። ጊዜው የተሰለበበት ሰው ማለት ባጭሩ ህይወቱ የተወሰደበት ሰው ማለት ነው። ጊዜው የተሰለበበት ሰው ስለ ጊዜው ምንም አይመስለውም። ሰዎች በጊዜያቸው ብዙ ነገር መስራት፣ መቀየር፣ መለወጥ እየቻሉ ጊዜያቸው ስለተሰለበ ባሉበት ቆመዋል። አንዳንዱ ስንት ነገር የሚያደርግበት ጊዜ ያለው ጊዜ የለኝም እያለ ግን ጊዜውን በማይረባ ነገር ያሳልፋል። ጊዜ ሲሰለብ የነገ ተስፋ ባዶ ይሆናል። ጊዜያችሁ ሲሰለብ ነገ ራዕይና ተስፋ አይኖራችሁም። ጊዜያችሁ ሲሰለብ ያለ ጊዜያችሁ ህይወትን ታጣላችሁ። ጊዜያችሁ ሲሰለብ ጊዜው ጥሏችሁ ይሄዳል። ጊዜው ላይ ሳትደርሱ እየባከናችሁ ትኖራላችሁ። ጊዜያችሁ ሲሰለብ እንኳን ለመስራት ለጸሎት ጊዜ ታጣላችሁ። ለጸሎት ጊዜ ያጣ ሰው ለእግዚአብሔር ጊዜ ያጣ ሰው ነው። ለእግዚአብሔር ጊዜ ያጣ ሰው ደግሞ ለምንም ነገር ጊዜ የለውም። ጊዜውም ለእርሱ አይሆንም። ጊዜው የተወሰደ ሰው ምንም ሳይሰራ ይነጋል፣ ይመሻል። ጊዜውም እድሜውም ዝም ብሎ ይባክናል፣ ይሄዳል። ጊዜ ህይወት ነው። ጊዜ ጸጋ ነው። ጊዜ በረከት ነው። ጊዜ እንኳን ስጋችሁን ነፍሳችሁን የምትጠቅሙበት ነው። ጊዜ ገንዘብ ነው። ጊዜ ለምትደርሱበት ቦታ መንገድ ነው። ጊዜ በእርጅናችሁ ዘመን እየመነዘራችሁ የምትጠቀሙበት ሲሳያችሁ ነው። ጊዜ ለትዳራችሁ፣ ለትምህርታችሁ፣ ለመስራታችሁ፣ ለመለወጣችሁ፣ ለስኬታችሁ፣ ለከፍታችሁ፣ ለህይወታችሁ ቁልፍ ነው። ጊዜ ለነገ ልጆቻችሁ ህይወታቸውን የምታስተካክሉበትና ከናንተ የተሻለ እንዲኖሩ የምታደርጉበት ስጦታ ነው። ጊዜያችሁ በክፉ ሰዎችና በክፉ መናፍስት ከተወሰደ ህይወት ጨለማ ናት። ህይወት የቁም ሞት ናት። በመጽሐፈ መክብብ በምዕራፍ 9 ቁጥር 12 ላይ ሰውም ጊዜውን አያውቅም ተብሎ ተጽፏል። ብዙዎቻችን ጊዜ እያለን የጊዜ ባለቤት እግዚአብሔር ጊዜ ሰጥቶን ግን ጊዜያችንን የማናውቅና ጊዜያችንን በአግባቡ የማንጠቀም ብዙ አለን። ክፉ መናፍስት ጊዜያችንን በማይሆን ነገር እንደሚያባክኑ ሁሉ ጊዜያችንን በሚጠቅመን በሚመስል ነገር ያባክኑብናል። አንዳንዶች በጊዜያቸው አግቡ ሲባሉ ትንሽ ጊዜ ልቆይ ይላሉ። ሌሎቹም ተምረው ስራ ይዘው አግቡ ሲባሉ ቆይ ልማር፣ ማስተርሴን ሊያዝ፣ ትንሽ ልስራ፣ የሆነ ነገር ሊያዝ፣ ቤተሰቦቼን ልርዳ፣ ወንድሞቼን ላስተምር፣
ለቤተሰቦቼ ቤት ልስራ ያሉ እነሱ ግን የሚያገቡበትን የሚወልዱበትን ጊዜ ያባክናሉ። እንዲህ አይነት ጊዜ ለመልካምና ለመስዋዕትነት የሚጠፋ ቢሆንም የእናንተን ጊዜ ግን ይገድላል። ጥቂት የማይባሉ ሰዎች ጊዜያቸውን መስዋዕት አድርገው ለቤተሰባቸው ቤት ሰርተው ህይወታቸውን አስተካክለው የነሱ የህይወት ቤት ግን ፈርሷል። የነሱ ህይወት ተበላሽቷል። ብዙዎች ለዓላማቸው፣ ለትምህርታቸው፣ ለቤተሰባቸው ጊዜያቸውን ሰውተው በመጨረሻ እነሱ በጊዜያቸው ማድረግ የሚገባቸውን ነገር ሳያደርጉ ይቀራሉ። የሰው ልጅ መልሶ ከማያገኘው እስከ ወዲያኛው ድረስ መልሶ ሊያገኘው ከማይችለው ነገር አንዱ ጊዜ ነው።